ምክትላቸው የተገደሉባቸው ጀነራል በአነስተኛ ኪሳራ ድል እያደረግን ነው ብለዋል። ተቋሙ ደግሞ የኢትዮጵያ ምርጫ የሀገሪቱን የጸጥታ ቀውስ አባብሶታል ብለው በእለቱ በፋኖ ኃይሎች የተፈጸሙ ጥቃት ሪከርድ ሆኖ መመዝገቡን አመላክቷል። ዝርዝሩን ይዘናል። አብይ አህመድ ከኦሮሞ ጋር ጸብ ውስጥ ናቸው ሲሉ ፕሮፌሰር መራራ ጉዲና ገለጹ። የግብጽ ተላላኪዎች 4 ኪሎ ተቀምጠው ሌሎችን የግብጽ ተላላኪዎች ሲሉ ይገልጻሉ በማለትም አብራርተዋል። በዝርዝር የምንመለከተው ጉዳይ ይሆናል። ከአዲስ አበባ ስለ ትግራይ የሚታገሉት የአብይ አህመድ አማካሪ ጌታቸው ረዳ ህወሓት ያጥፍቶ ጠፊ ተግባር ላይ ነው ሲሉ ከሰሱ። የመከላከያ ሰራዊቱ ወደ ኤርትራ ድንበር እንዳይጠጋ ያለመ ትስስር በመቀለና አስመራ መካከል አለ ሲሉም ተናግረዋል። የትግራይ ክልል መንግስት ደግሞ ከጅምሩም ህዝቡን ጠላት አድርጎ የተነሳው የሚያማክሩት የብልጽግናው ስርዓት ነውና ያለን ምርጫ መታገል ነው ብሏል። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ምክትላቸው የተገደሉባቸው ጀነራል በአነስተኛ ኪሳራ ድል እያደረግን ነው ብለዋል። ተቋሙ ደግሞ የኢትዮጵያ ምርጫ የሀገሪቱን የጸጥታ ቀውስ ያባብሰዋል ብሎም በእለቱ በፋኖ ኃይሎች የተፈጸመው ጥቃት ሪከርድ ሆኖ መመዝገቡንም አመላክቷል። ምርጫ የተባለው ድግስ ብልጽግና እስካሁን እጩ ባቀረበበት በእያንዳንዱ ቦታም አሸነፈ ከሚል የጨፈገገ የድህረ ምርጫው ዜና ውጪም ለሀገሪቱ ሰላምና ጸጥታ የባሰ አደጋን ይዞ እየመጣ ነው የሚለው ትኩረትን የሳበ ነው። አክሌድ ባወጣው ሪፖርት ይህ መንግስትን ይቀይራል ተብሎ ያልተጠበቀ ምርጫ ለግጭቶች መስፋፋት ምክንያት መሆኑን ግን ጠይቋል። ምንም እንኳን ምርጫው በስልጣን ላይ ያለውን መንግስት ይለውጣል ተብሎ ባይጠበቅም በሀገሪቱ ውስጥ ደግሞ የነበሩትን ግጭቶች በማፋጠን እንደ ውጥረት ማባባሻ ሆኖ አገልግሏልም ይላል የተቋሙ ሪፖርት። ለዚህ እንደ አብነት የሚያነሳው ደግሞ የፋኖ ኃይሎች በምርጫው ዕለት በክልሉ ጦርነቱ ከተጀመረበት ጊዜ አንስቶ በአንድ ቀን ውስጥ ተቋሙ ከመዘገባቸው ጥቃቶች ሪከርድ የሆነውን አሃዝ ማስመዝገባቸውንም በመጥቀስ ነው። በአማራ ክልል በዕለቱ ከ80 በላይ የሚሆኑ ቦታዎች ላይ ውጊያዎች መደረጋቸውንም በማስረጃዎቹ አረጋግጧል። በኦሮሚያ ክልልም የኦሮሞ ነጻነት ጦር በተለያዩ አቅጣጫዎች መንገዶችን መዝጋቱንና በርከት ባሉ ስፍራዎችም ጥቃቶች መፈጸሙንም አስረድቷል። በክልሉ አርሲ ዞን ከ200 በላይ የኦርቶዶክስ ክርስትና ተከታይ ሰዎች ንብረት መውደሙንም በማስታወስ እንዲህ ያሉ እውነቶች በሀገሪቱ ምርጫው ግጭቶች እየተስፋፉ እንዲቀጥሉ እያደረገ ስለመሆኑም ማብራሪያው ያመላክታል። በዚህ የእርስ በርስ ጦርነት ውስጥ ዜጋን ከዜጋ እያጓጉ የቀጠሉ ዘንድ ከተመደቡ የአገዛዙ ጀነራሎች መካከል የማዕከላዊ እዝ አዛዥ ሌተናንት ጀነራል ዘውዱ በላይ አንዱ ናቸው። ጀነራሉ እንዲህ የሚናገሩላቸው በሀገሪቱ የቀጠሉ ብልጽግና መራሽ ጦርነቶች ህዝቡን ብቻ ሳይሆን የጸጥታ ተቋማትንም እየበሉ ቀጥለዋል። እርሳቸው ግን ትናንት በአነስተኛ ኪሳራ ድል የምናደርግበት አቅም ላይ እንገኛለን ሲሉ ገልጸዋል። ጀነራል ዘውዱ በላይ አነስተኛ ኪሳራ የሚሉት ምክትላቸው ጭምር የሚገደሉበትን የእርስ በርስ ጦርነት ነው። የእዛቸው የኮር አዛዥ ብርጋዴር ጀነራል አስናቀ የተነው የተገደሉት በቅርቡ ነው። ተራው ወታደርና ሌላው የጸጥታ አካል በግፍ መስዋዕትነት የሚከፍልበት የሚማረክበት ሁነት ቢኖርም ጀነራል በታጣቂዎች የሚገደልበት ደረጃ ላይ ቢደረስም እነ ዘውዱ በላይ ደግሞ በአነስተኛ ኪሳራ የምንደመስስበት ቁመና ላይ ነን እያሉ ናቸው። ይህ በእንዲህ እንዳለ አብይ አህመድ ከኦሮሞ ጋር ጸብ ውስጥ ናቸው ሲሉ ፕሮፌሰር መራራ ጉዲና ገለጹ። የግብጽ ተላላኪዎች 4 ኪሎ ተቀምጠው ሌሎችን የግብጽ ተላላኪዎች ሲሉ ይገልጻሉ በማለትም አብራርተዋል። የኦፌኮ መራራ ጉዲና ብልጽግና በቅርቡ ያደረገውን ምርጫ ለቅርጫነት ያልበቃ ብለው የኢትዮጵያን ነባራዊ ሁኔታንም የመኖርና ያለመኖር በማለት ገልጸውታል። አብይ አህመድ ገና ወደ ስልጣን በመጡ ወቅት ብዙ የማይፈጽሟቸው ነገሮችን ቃል ይገቡ እንደነበር አስታውሰው የምትናገረውን ኑር ማለታቸው ደግሞ ከአብይ ጋር ያለያያቸው መታጠፊያ እንደሆነም ያስረዳሉ። ነገር ግን ወይ የመለስ ፖለቲካ ፓስወርድን ያልወሰደ አሊያም የራሱ የሌለው ሆኖ ሚኒሊክ ቤተ መንግስት የገባ ይሁን እንጂ ከኦሮሞ ጋር ጸብ ውስጥ ያለ በማለትም ይገልጻሉ። ከብልጽግናው የምርጫ ድግስና የምክክር ኮሚሽን ከተሰኘው ተቋም ጋር በተያያዘ የሚናገሩት አንጋፋው ፖለቲከኛ ልክ እንደ ዛሬው የምክክር ኮሚሽን ንጉሱም ከመውደቃቸው በፊት የህገ መንግስትን የሚያሻሽል ኮሚቴ ያቋቋምኩ ብለው ነበር። ደርግም ከወንበዴ ጋር አልደራደርም ይል ነበር። ዛሬም ያለው ይኸው ነው በማለትም ገልጸዋል። የሀገሪቱን ነባራዊ ሁኔታ መቀየር የሚቻለው ሁሉም የፖለቲካ ኃይሎች በጋራ በመሆን መፍትሄ ማፈላለግ ሲችሉ ነው በማለት ለሪፖርተር የተናገሩት መራራ ከዛ ውጭ ያለ የፖለቲካ ድራማ ግን የሚያመጣው ለውጥ እንደሌለም አስቀምጠዋል። የብልጽግናውን የምርጫ ድግስ ራስን ማታለል ያሉት መራራ የምርጫ ክርክሩ ሊያስቃቸው እንደነበረም ጠቁመዋል።
ከምርጫ ባሻገር ምክክር ኮሚሽን የተባለው ተቋምም 4 ዓመት ሙሉ አጀንዳ የመሰብሰብ ቲያትር ውስጥ የሚገኝ በማለትም ገልጸውታል። ባለፉት ተከታታይ ቀናት በብልጽግናው ባለስልጣናት በኩል የሚቀርበው የተቃዋሚዎቻቸው ላይ ክስ ባንዳ፣ የግብጽ ፈረሶች፣ የካይሮ ተላላኪዎች ወዘተ የሚል እንደሆነ የሚታወቅ ነው። ፕሮፌሰር መራራ እንዲያሉ መፈራረጆች የሀገሪቱን ችግሮች የሚያባብሱ ሲሉ ገልጸዋቸውም አስገራሚው ነገር ዛሬ የግብጽ ተላላኪ የሚሉት 4 ኪሎ የግብጽ ተላላኪዎች ተቀምጠው ነው በማለትም አንስተዋል። ይህ በእንዲህ እንዳለ ከአዲስ አበባ ስለ ትግራይ የሚታገሉት የአብይ አህመድ አማካሪ ጌታቸው ረዳ ህወሓት ያጥፍቶ ጠፊ ተግባር ላይ ነው ሲሉ ከሰዋል። የመከላከያ ሰራዊቱ ወደ ኤርትራ ድንበር እንዳይጠጋ ያለመ ትስስር በመቀለና አስመራ መካከል አለ ሲሉም ተናግረዋል። የትግራይ ክልል መንግስት ደግሞ ከጅምሩ ህዝቡን ጠላት አድርጎ የተነሳው የብልጽግናው ስርዓት ነውና ያለን ምርጫ መታገል ነው ብሏል። በክልሉ ፖለቲከኞች መካከል ያለው ምልልስ ቀጥሎ ህዝቡን ለማድቀቅ ለሚሰሩ አካላት ምቹ መደላደልን እየፈጠረም ቀጥሏል። በአዲስ አበባ የሚገኝ የትግራይ ፖለቲከኞች መቀለ የሚገኙ አካላት ላይ የሚያቀርቡት ክስም እንዲሁ። የብልጽግናው ፕሬዝዳንት አብይ አህመድ አማካሪ አቶ ጌታቸው ረዳ ደግሞ በዚህ ረገድ በቀዳሚነት የሚጠቀሱ ናቸው። ልክ ከሰሞኑ የብልጽግና ሹማምን ትኩረት አድርገው እንደሚናገሩት ሁሉ ጽምዶ የተሰኘውን አደረጃጀት አንስተው የጽምዶ ትስስር ዋነኛ ዓላማ የመከላከያ ሰራዊቱ ወደ ድንበር እንዳይጠጋ ለማድረግ ነው ሲሉም ተደምጠዋል። ኤርትራ እንደ ኢትዮጵያ ስትራቴጂካዊ የመከላከያ ቦታዎች የሌሏት በመሆኗ ከአዲግራት በመለስ የሚጀመር ጦርነት ካለ በፍጥነት ወደ ኤርትራ ስለሚዛመት ጦርነቱ ከኤርትራ ሩቅ የሚያደርጉ ተላላኪዎችን የመፍጠር ሰፊ ውጥን እንዳለም ሲናገሩ ተደምጠዋል። የኢትዮጵያ መከላከያ ሰራዊት ምክንያቱ ባልታወቀ ሁኔታ እርሳቸው የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት እንደ ዛላምበሳ ካሉ አካባቢዎች ለቆ መውጣቱም የሚታወስ ሲሆን እሳቸውም ለምን ለቆ እንደወጣ የሚያውቁት ነገር እንደሌለ በወቅቱ መናገራቸውም አይዘነጋም። የሆነው ሆኖ ከሮማናት ሚዲያ ጋር አቶ ጌታቸው ረዳ በነበራቸው ቆይታ አሁን ከተቻለ ጦርነቱ ወሎ ላይ ካልሆነ ደግሞ ትግራይ ውስጥ የማድረግ እቅድ ነው ከሻዕቢያ በኩል ያለው በሚል ይናገራሉ። ይህ በኤርትራ መነጽር ከተገመገመ የህልውናቸው ጉዳይ እስከሆነ ድረስ ትክክለኛውን ስራ እየሰሩ መሆናቸውን የሚያምኑት አቶ ጌታቸው የዚህ አንዱ ማሳያ ነው የሚሉት ደግሞ ምዕራብ ትግራይን የማጥቃት ፍላጎት ሻዕቢያ የሌለው መሆኑን ነው ባይ ናቸው። ምክንያት ያሉት ደግሞ ህወሓት ወደ ምዕራብ ትግራይ አጠቃ ማለት የመከላከያ ሰራዊቱ ምዕራብ ትግራይ እንዲገባ ፈቀደ ማለት ነው ሲሉም ያነሳሉ። አሁን ምዕራብ ትግራይ ተብሎ የሚጠራው አካባቢ ያለው ኃይል ማን ነው የሚለውንም ሳይመልሱ እናም ከዚህ ቀደም ወደ ምዕራብ ትዘምታለህ የተባለው ሰራዊት አሁን ወደ ሱዳን እየዘመተ ነው በማለትም ገልጸዋል። አርሚ 70 ኩምሩክ ላይ እየተዋጋ ነው የሚሉት ጌታቸው የኤርትራ ጦር ግን አይላክም፣ እሱ የኢሳያስ የግል ጠባቂ ነው በማለትም አቅርበዋል። ህወሓት የክልሉን ህዝብ ይዞ የአጥፍቶ ጠፊ ሚና ለመውሰድ የተዘጋጀበት አሳሳቢ ጊዜ ላይ ነው የሚሉት ጌታቸው ትግራይን ለመገንጠል ራሷን ለማስተዳደር የምትችል ሀገር ለማድረግ የድርጅቱ አመራሮች ይፈልጋሉ የሚባለውንም አስተባብለዋል። ምክንያቱም አዲስ አበባ ለምኑና ስልጣን የተሰጣቸው ይባሉ ሁሉም እርግፍ አድርገው የሚተዉ ሰዎች ናቸው የትግራይ ወቅቱ ባለስልጣናት በማለትም ከሰዋል። የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አብርሃም ሀጎስ ደግሞ አቶ ጌታቸው ረዳ የሚያማክሩት የብልጽግናው መንግስት ህዝቡን ማሳቀቅ፣ ማሸበር ብሎም ማጥፋት ዓላማው አድርጎ በየዕለቱ እየሰራ ያለ ነው ሲሉም ይገልጹታል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ።